ሐሰን ታጁ ለሚባል ወይ ደግሞ ኡስታዝ ሐሰን ታጁ ብሎ ራሱን ለሚጠራ መልእክት አለኝ ከኡስታዛችን ያሲን ኑሩ ጭንቅላት ወረድ በል ፖለቲካ ልሰራበት አንፈቅድልህም ኡስታዛችን አላህ ይጠውል ዑምሩ አላህ ይሰልሙ ምን ኩሉ መክሩህ አንተ ስለምትቀናበት ሊሆን ይችላል እንደዛ እምትለው ትናንትና ፌስቡክ ላይ ምንድነው ያልከው ለሙስሊም ተቆርቋሪ መስሎ ለማቅረብ እስልምና የብቻህ መስሎ ምናምን ብዙ ነገር ነው የጻፍከው ሙፍቲ ከተቀበሩበት ወጥተው ሌላ ቦታ ይቀበሩ ብለህ አልክ መስጊድ ውስጥ ለማበጣበጥ ምናምን አልክ ፖለቲካ ልሰራበት አንፈቅድልህም ኡስታዝ ያሲን ኑሩ አላህ ይጠብቀው የብዙ ወጣቶችን የብዙ ጎረምሶችን የብዙ ጎልማሳዎችን ቤት አንኳኩቶ ቃል አላህ ቃል ረሱል የሚል ጣፋጭ አንደበት ያለው ኡስታዛችንን እንድትነካብን አንፈቅድልህም ህዝበ ሙስሊሙ አይፈቅድልህም ከራስ ጀምሮ እያንዳንዳችን ቤት አንኳኩቶ ሁላችንም ቀጥተኛው መንገድ አላህ ይምራን ሁላችንንም ልባችንን ያንኳኳው ኡስታዝ ያሲን ኑሩ ነው ስለዚህ ፖለቲካል ሰራበት አንፈቅድልህም ይግል ችግር ካለብህ በጠረጴዛ ዙሪያ ፍታው ቅናት ካለብህ ህስድ ካለብህ እዛው ቻለው እንጂ ፖለቲካል ሰራበት ነው ቅንነት ካለ እንደ አዲስ አገላብጥ አዳምጠው እሱ የተናገረውን መስጊድ ውስጥ ኡስታዛችን የተናገረውን እንደ አዲስ አዳምጥ ኡስታዝ ያሲን ኑሩ የደረሰ ሰው ነው ቶፕ ነው ማሻአላህ ተባረከላህ ሙእሚን ነው የደረሰን ሰው ደግሞ ለመጣል አያስፈልግም ወንድምህ ነው እንኳንኛ ሙስሊሞች ክርስቲያን ወገኖቻችን በኡስታዝ ያሲን ኑሩ ንግግር የሚረኩ ናቸው ስለዚህ ፖለቲካል ልሰራበት አንፈቅድልህም ወጣት አንተ ልታስነሳበት ነው እሱ ግን በጣም በልጥና አላህ Subhanahu Wa Ta'ala ብሩህ አይምሮ የሰጠው ወጣት ነው ተተኪ ትውልዶችን እንደዚህ ያረጋችሁ እየጠለፋችሁ ልጥሉ ነው የምትፈልጉት እናንተ ስለማትታዩ ማለት ነው የራስ ስራ ካለ ዛ ስራ ምን አርግ ትለዋለህ ጨርሻለሁ ህዝበ ሙስሊሙ ከኡስታዛችን ጎን መቆም አለባችሁ የኡስታዝ ያሲን ኑሩን ንግግር እንደ አዲስ አዳምጡት መስጊድ ውስጥ ሰው በተሰበሰበበት በጁምዓ ዕለት የተናገረው እኔ ባይገርማችሁ والله العظيم ኡስታዛችን አልኩት በፌስቡክ ገብቼ ትልቅ ሰው ማይከበርበት ጊዜ ነውና ያደረስነው ስለ ሙፍቲ ጥሩ ነገር ጽፎ አላህ ኸይር ስራቸውን ይጻፍላቸው ብሎ ዱዓ አርጎላቸው በጻፈው ላይ ፔጅ ላይ ብዙ ሰዎች ተበሳጩ እኔ ምን አልኩኝ ሙፍቲን እየሰደቡ ነበር ምን አልኩኝ ገብቼ ኡስታዛችን አንድ ነገር በልዝም አትበል ህዝበ ሙስሊም ማን ነው ትልቅ ሰው ማይከበርበት ጊዜ ነው ያደረስነው ማንንም በማንንም ስራ አይጠየቅም ቁርአን ላይ እንደዛ አለ እንዴ እከሌ በሰራው ከሌ ይጠየቃል ሚላል እንዴ የለም ሁሉም ነፍስ በሰራችሁ ትጠየቃለች ነው የሚለው አይደል እንዴ አላህ Subhanahu Wa Ta'ala ስለዚህ ሙፍቲ ተሳሳቱ አላህ ጋር ተገናኝተዋል በይን ረብهم خلاص መረቡ خلاص በሱና በአላህ መካከል ስራ ብቻ ነው ያለው ስለዚህ ኡስታዝ ያሲን ኑሩ ክፉ አልተናገረም ወጣ መሳደብ የለብንም ይሄ እስልምና አይደለም ብሏል አለቀ ነገሩ ይሄ ሱፊይ ነው ይሄ ወልይ ነው ይሄ ሰለፊ ነው አቁሙ በቃ አለማወቃችሁን እንትን አትበሉ ነው ያለው ሐሰን ታጁ የራስን ስራ በራስ ስራ ላይ ጠንክር ጨርሻለሁ